ትልቅ ሰው ካፕል ትሬንድ ነው ጸብሉ ልቀቀኛ አርቲስት እኮ ነኝ ዘፋኝ እኮ ነኝ ያው ስንጠይቅ ነበር የሆነ ትናገር የፈለገችው ነገር አለ ቀድሞ የሚገኝ አራዳ ልጅ ወልደናል ስሙ ማን ነው እንዴ እንዴ እሱ የኔ ልጅ አይደለም። ሰላም እንደምን አላችሁ? እንዴትስ ከረማችሁ? እንዴትስ ቆያችሁ? በዚህ መልክ መተናል። ደግነህ ወይ? አማን ነው ወይ? ደግነሽ ወይ? ሰላም ለዚህ ቤት እያልን እሺ፣ ዛሬ ደግሞ ማለት ዛሬ መጣንበት ምክንያት አለው። ምክንያታችን ምንድን ነው? ምክንያታችን ምን አንሳ ያ ሁሌ እንመጣለን። አዲስ ነገር ነው ይዘን የምንመጣው። ያ ቤተሰቦቻችን የሚመጥርን አሉ እኛን ተከታታዮች አሉ እነሱን የሚመጥን ጽድት ፍክት ያለ ቪዲዮ ነው የመጣው። አሁን በዛሬው ቪዲዮ እሺ በመጀመሪያ ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን። we are extremely happy እንኳን አብሮ ደስ አለ። ወንድማችን ከእስር ቤት በሰላም ወጥቷል፣ ተፈቶልናል። በጣም ደስ የሚል ነገር ነው። ይበቃል። እሺ በቃ ምንም በቃ ዛሬ ጆን ዳንኤል ተፈቷል። እሺ ሲቀጥል ደግሞ ወይዘሪት ጃለኔ መለየች። ጃለኔ ዮናስ እንዴት ነች? ኦ ማይ ብቻ እስቲ ማነው ምንድነው እንደሆነ ያለ የሚለውን ነገር ነው ዛሬ የምናሳየው ይሆናል። ቀጥታ ወደ ቪዲዮ ነው፣ ወደ አናበዛባችሁ። አረ ደግሞ ሌላም ትልቅ ሰርፕራይዝ አለ። ናዩ ማንደሽ ከጆን ዳንኤል ጋር ምንድነው የተፈጠረው የሚለው እናያለን። ኦኬ አዶናይና ጃኒ ለምን የጆን ዳንኤል ላይቭ ላይ ለምን አልተገኙም የሚለውን አብረን እንመለከታለን። ጉዳን ባይገባም ዋው ይላል። አይ ላቭ ዩ ይላል። እነማን ናቸው? ጆ አይደለም አዶናይ አይ ላቭ ዩ ብላል። ግን እንዴት ነው አዶኒ? ደህና ነህ? ጸጉር ያህል ቆፍጠን በል እንጂ እዚህ ጋር ነው በቃ ልትስመው ብላ እሱ ሊስማት ፈለገ። ሳው ልስመው ነበረ ግን አይሆንማ። ጃኒ ጠንጣጠነች፣ ጎበዝ ነች። ያላ ዋው 18 ዓመት በታች የሆናችሁ ማየት ትችላላችሁ። ወደ ስርዓት 13 ጥያቄ ምልክት ነው እንዴ? ሃይ Abdu Endekan ya ትልቅ ሰው እንደ እኔ አዲስ አበባ ላይ ወርሰኛል። አዎ አለ የሆነ ነገር እየሸተተኝ ነው። አይሸትም ነው ነገር አይሸታችሁም? አይመስልም? ልጅ እየመጣ አይመስልም? አንድም ሰው እንዳይቀር ግብዣ ለቤቴ ማለት በቅርቡ ልጅ ይኖረናል እንደ እግዚአብሔር ፍቃድ መሰለኝ። እኛ ደግሞ አንገምት፣ ከገመትን ብቻ ይሆናል። ባሊው እንዳለ ያሳየኝ አዶናይ ነው አልበሽ ማርያም ማለት ሪስፔክት ማርያም ስለዳኛ አዶናይ ነው ቀደም አሳይተኛል። ቼርስ ያ ኢቭን መሰዳደብ እንደሌለብን አሁን ጀስት ሁላችንም እንሰዳደባለና የነገር ርዕሱ እንዲቀር
ስላደረከኝ ማለት ነው። የሰርስኪ ነው የምንለው። ከዛ ልጅ አቋቋሙን አየሁ። የሰርስኪ የሰርስኪ ብሮስኪ ነው የምንለው። ብሮ አይደለ? የአዲስ አበባ ዱርዬ አለ። ዱርዬ ነበር ማለት ዱርዬ ስል አራዳ ማለት ነበር። ማርያም እኔ አዲስ አበባ አራዳ፣ አንተ የካናዳ አራዳ። አራዳ ማለት እኮ ዱርዬ ማለት ንቃሽ ፋሚሊ አራዳ ምናምን ማለት አክሰንት የሆነ እንትኑ የሚያውቀው የአራዳ ቋንቋ እንጂ እንዴ አራዳ ፋራ አይሚን ዱርዬ ብትሆን ውስጧ ሊገባ ግን የሆነ ልትናገር የፈለገችው ነገር አለ። ቀድሞ የሚገኝ አራዳ አያ እናሳ ናውጣ ወጣ ብለንስ ከፋኝ ውስጤን እያለ ነው። የሚገርማችሁ አይደል? ዘፈን ሊያወጣው ደግሞ ጓደኛ ያበላሻ የሚባለው በምክንያት ነው። ጓደኛ ያበላሻ እየተበላሸ ነው እንግዲህ ጆሲ እዚህ ጋር ቆም ዘፈን ዝም ብለው እዚህ ጋር ምን አድርጎት ነው ጆሲ? ወይ ልጁ ምን አስችሎት ነው ያዘፈነው? አስደረጉበት አባቢ አንተ የዚህ ሰውዬ እኛ ነች ሌናታናይ ምንድን ነው የምዘፍንበት? ሮማንቲክ የሆነ ስራ የሚሰራው ማን ነው? አዶናይ እኮ ይሄን ሮማንስ ይስራው። በቃ አዶናይ በጣም ሮማንቲክ ነው። ማርያምን ፍቅር ደግሞ ሴት ልጅ ደግሞ ሮማንቲክ ነገር ትወዳለች። አንተ መሆን አለብህ፣ ሮማንቲክ መሆን አለብህ። ኤፍበይ ዋው እንግዲህ እናያችሁት ነው አዶናይና የጃኒ እና አዶናይ በጣም ሮማንቲክ ነው እንደምታዩት፣ ይወዳል። ይሄ የፍቅር እና በቃ ትክክልም ነው ብዬ አምናለሁ። ያው በጣም ሮማንቲክ ነው። ሮማንስ መስራት ይወዳል። ፍቅርን እንክብካቤ ይፈልጋል። እያየነው ነው እንግዲህ አበባ ይፈልጋል። አታዩም እንዴ? ፍቅርን በአካል እያየነው ነው። ፍቅርን በአካል አይተነዋል። እንግዲህ በተግባር ደግሞ ማየት አለብን። በተግባር እያየነው ነው ፍቅርን። እንግዲህ ፍቅር ማን ነው? ፍቅር ማን ጋር ነው ከተባለ አዶናይ ጃኒ ጋር ነው የሚባለው። ግን እነሱ ያው ተከታታይ ፊልም ባለው ችግር የለውም። ሲቀጥል ወደ ደግሞ እስቲ ደግሞ ሌላ አለ፣ ሌላ አዲስ ነገር አለ። እስቲ የእንትናን ፍቅር ደግሞ እናያለን። የጁን ዳንኤልና የናየውና የጁን ዳንኤል ደግሞ እስቲ እንዴት ነው አብረን እንመለከታለን። እንዴት ነው እንግዲህ የናየውና የጁን ዳንኤልን አብረን እንከታተላለን። በጣም ከባድ እንግዳ እየመጣ ነው ጋይስ። እንግዳ ለጆን ዳንኤል ራሱ ሰርፕራይዝ ነው። ማን ነው ሰርፕራይዝ? ለጆን ዳንኤል ያ ማን ነው? ኦ ናዩ ይቻላል። ማፈር ድብቅ እንዴ ነው ፉንቲ ምን አድርገው ይላል ክብ አደረገን እኮ የኮየ ፈቸው ጅም ተከሽኖ እንዴ ነው ፉንቲ አሽኩርም ሁለታይን አፋር ከባድ ነው። እንግዲህ እዚህ ጋር በጣም እያስቸግሯት ነው። ላይቭ ላይ የልጁ አባት እያሉ ማን ነው በቃ አትጠይቁኝ ተውኛ ምን አገባኝ አለች። በስተመጨረሻም
ጆን ዳንኤል ከች ብሏል። ግን እኮ ያመን ይሆን አይመን ይሆን እያለች ነው ይሆናል። ባት ተጠራጥራ ይሱ ይብክደኝስ ጆ አመኑ አይታወቅም። ያው ስንጠይቅ ነበር አየር ላይ ከቻሳ አጥቂ ሰው ይፍራ ተመችቷታል ጆን ዳንኤል እስር ቤቱ። ሲቀጥል ደግሞ ጆን ዳንኤል ማውራት ተፈልገስ ጆን ዳንኤል የሰራው ስራ አለ። ጆን ዳንኤል ብዙ ስራ ነው ከመጣ በቀኑ ላይቭ ላይ ብዙ ስራዎችን ነው የሰራው። ብዙ ስራ አሪፍ የሚባሉ 127000 ሰው ላይቭ ላይ ባለበት ብዙ ነገር ተናግሯል። ብዙ መልእክት አስተላልፏል። እንደ ሀገር የተናገረው ነገር አለ። ማስተር አብነት በጣም ታሞ ነበረ። ሁላችሁም ጸሎት አድርጉለት ብሏል። ሁላችንም ጸሎት እናድርግለት። እኛም ሁላችሁም በራሳችሁ ሃይማኖት ጸሎት እንድታደርጉለት እንግዲህ ጆን ዳንኤል ላይ ብሎ ይጠይቋል። አብረን እንከታተላለን። ነገር የምፈልገው ነገር አለ። ወንድማችን ማስተር አብነት በጣም ሰምቻለሁና ሁልጊዜ ከጎናችን ነበረ። ከሁላችንም ጎን ከመላው ኢትዮጵያ ጎን ነበረ። በጣም ላይክ ምትክ የሌለው ሰው ነው ማስተር አብነት። እኔም በጣም ወዳጄ ነው። በጣም ነው የምወደው። መካሬ ነው እና ሁላችሁም በጸሎታችሁ አስቡኝ ብሏል ማስተር አብነትና እርዳታ አልፈልግም በጸሎት ብቻ አስቡኝ ብሏል። ሁላችሁም በጸሎቱ እያሰባችሁ ጋይስ ቴንክ ዩ ወዳችኋለሁ። ትልቅ መልእክት በስማ እንደዚህ አይነት ፈተና ውስጥ ራቺ ገርማምቱላ በረከት በጣም ትልቅ ስለሆነ ትልቅ በሆነ ፈተና ውስጥ ማለፍ አለብን። እውነት ነው። ለሌላ ትልቅ ነገር ሊያስተምር በዚህ ውስጥ እንዳሳለፈ አምናለሁ። ካሁን በኋላ የቀረው ዘመንን እግዚአብሔር በማስተዋል የምትመራበት ያደርግልን። እግዚአብሔር መልካም የሆነውን ብቻ በህይወት ያደርግ። እግዚአብሔር ቴንክ ዩ we love you እግዚአብሔር የእውነት ሁሉም ነገር ለበጎ ነው የሚለውን ቃል ሁላችንም እንሰማ ነበር። በአንተ ግን ከቃል ባለፈ የእውነት ነገር ለበጎ እንደሆነ አይተናል። እና ደግሞ አንዳንዴ ምን አለ መሰለህ እግዚአብሔር በረከት በጣም ትልቅ ሲሆን ፈተና በጣም ትልቅ ይሆናል ይባላል እና በፈተናው ብዛት ልክ በረከት በዛ ልክ ትልቅ ይሆናልና ልክ ነው። ገርማም ሶላ yes እሺ አዶ ማን ነው ጆን ዳንኤል ሌላ የሰራው ስራ ሁለተኛው ስራ ይሄ ክሊፕ ነው የሰራው። እዚህ ጋር ፊፊና ስቲቪና ቪቪ ምን ሆነ ነው ስቲቪ ጸጉራ እንደዚህ መስለታችኋል? ከረዮቹ ከቤት አለ ታረግበት እኮ እዚህ ጋር እንዳሳብ እንዴ ፊፊና ስቲቭ ብቻ ተቆራርፎ ነበር። ከንቱ የሆነ ልጅ ምን አድርግ ነው የምትለው ልጅ ስጠላ እንዴት ምን መስሎ እና ሁለቱ ተቆራርፎ ነበር ፊፊና ስቲቭ። እነዚህ ደግሞ ለምን አዲስ ካፕል ላይ ጀምሮ ወጣታሳብ እንግዲህ ጆን ዳንኤል እያስታረጋችሁ ነው። ያው ቲክቶክ አይደለ እንዳሳብ እስቲ እኔ ደግሞ ትሬንዱ ካፕል ትሬንድ ነው። ጸብሩ ልቀቀኛ አርቲስት እኮ ነኝ እኔ ዘፋኝ እኮ ነኝ። ይሄ ምንድን ነው ጸጉሩ? ኧረ ኮመንት ላይ ጸጉሩ ዋው ብዛል አንተ በጣም ብዙ ነገር የተማርኩት እንዴ እና ስራ ሴቷ ዱነግ ይላል። ኬክ እየቆረጡ ይገኛሉ። ሴቷ ዱነግ ይላል። እዛ የዱነግ ማለት ታችኔ እስር ቤት እዛ ከአቦ ምናምን ያለበት ብራዘሮቼ አብረው የታሰሩት ሆዱን አይችልም። በስመ አብ ባይዘዌ ናኦሚ ከዚህ ኬክ በኋላ ታሞ ሆስፒታል ተኝቷል። ታሞ ሆስፒታል ገብቷል። እግዚአብሔር ይማር ናኦሚ
እንትን ከረውና ዘመን ነው እንግዲህ ቪዲዮአችን ይመስላል የነበረው ድባብ የጆን ዳንኤል ቤት ውስጥ ዋው እንትን አላየኋትም ግን አንተ ጆሲ አለች ያ ጆሲ አለ ጆሲ ወሬለን አለ አዲ ዋው በጣም ነው ደስ የሚለው በእውነት በቃ ምንድን ነው ፕሮሞሽን ነው ያሳይ ልጅ ወልደናል ስሙ ማነው እንዴ ስም አልወጣለት እንዴ የባለፈው እሱ የኔ ልጅ አይደለም ባለፈውስ ያንጨርለም እንዴ ጎረቤት ነው አይደለ አንቻ ታቂማ ከሌላ ሰው የወለድኩት ነው ይባል ዝም ብሎ ይወለደ እኮ ጸንቷል አልጸናም አንድ ላይ በቃ እናወጣለታለን ጋይስ ከእናንተ ጋር የፈረንጅ ስም ነው ረስተዋለች ግን ነው ቀዝቀዝ አለች ቀዝቀዝ በስማ ናዩ ያስገረማት ይመስላል ጆን ዳንኤል በማመኑ የተገረመች ነው የምትመስለው እንጂ ስለ በቃ ሮማንቲክ ምንም ይሆናላት አይደለም መሰለኝ በቃ አለች አያጨነቃት የመናገር የምፈልገው በሁለቱ ቪዲዮ ማለት በጆን ዳንኤል እና በአዶናይ ምን አየው መሰላችሁ ጆን ዳንኤል በጣም ሮማንቲክ አይደለም አዶናይ ደግሞ በጣም ሮማንቲክ ነው የበቃ የፍቅረኛ ላይፍ ምናምን በጣም መኖር ማየት ይፈልጋል መኖር ይፈልጋል ግን ጆን ዳንኤል ጌሙንና ገንዘቡን ነው እኔ ሲመስለኝ እና ልጅቷም ይሆናል ናዮም ፊቷም ብዙም ደስ አይልም ሮማንቲክ አልሆነም ያው በዛ ሰዓት ደስታው ምናምን ሊሆን ይችላል ግን ከጆን ዳንኤል እና ከአዶናይ ሮማንቲክ የሚሆነው አዶናይ ነው ሲቀጥል ደግሞ ከሴቶቹ ደግሞ ከናዮና ከጃኒ ምረጥ ካላችሁን ደግሞ እኔ ናዮ ነው የምመርጠው ምክንያቱም ናዮ ብዙ ነገሮች ያሳለፈች ልጅ ነች ጃኒ ደግሞ ዝም ብላ ብቻ ያላ አሪፍ ነች እሷም አሪፍ ነች ግን አወጣለች ሳይሆን አሪፍ ነች አንተ ምን ትላለህ እኔ ምን መሰለሽ ምለው ሲመስለኝ እኔ እንደኔ ሐሳብ እንትና አዶናይ ከዚህም በፊት እንደዚህ የፍቅር ላይ ያሳለፈ ይመስለኝ ያለቀሰ ነበር እንደዚህ አይነት የፍቅር ታሪክ የለው ሲቀጥልም እንደዚህ የፍቅር ጊዜ የሚያሳልፍ አይመስለኝም እና አሁን ለሱ አዲስ ነው ብርቅ ነው እሱን ደግሞ እንደምታውቁት ከሰው መደበቅ ምናምን ሰው ምን ይለኛል ምናምን የሚለው ነገር አይፈልግም አይሰማም ባይዛው እኮ ማለት ነው እንደዛ ፍቅር ስላላዘው ምናምን ብቻ ሳይሆን እኮ ሮማንቲክ መሆን እኮ ግዴታ እኮ ነው በቃ ለፍቅር በጣም አፍቀረ ምናምን ከሆነ እኮ ሮማንቲክ መሆን ከተመቸህ ላይፍ ውስጥ ገብታ ምቾት ውስጥ ከሆንክ ሮማንቲክ ከሆን በቃ ላይፍ ፈልገህ እኮ ነው በቃ ሙሉ ግን ፈልገው ነገር ነው ሮማንቲክ መሆን አይደለም አንዳንድ ጊዜ እኮ አለ አይደል በጣም ቁጥብ ሰው ስትሆን ማለት ነው እንዲ ሪሌሽንሺፕን እኮ እንዲ አትወጣም እኮ በፐብሊክ ላይቭ ላይ ወደ እሱን አላልኩም እኮ ላይቭ ላይ ምናምን መቅረቡን አይደለም ላይቭ ላይ ምናምን መምጣቱ ሳይሆን ያው እንትኑን ያልኩኝ እኔ ስለዚህ አሁን እኔ ግንኙነታችን ያጠነክራል ብዬ ነው ማሰበው እንጂ ፐብሊክ ማውጣቱ ምናምን ያናል አስፈላጊ አይደለም እንደዚህ ላይቭ ላይ ምናምን እሱ እንዲ ፐብሊክ የሚያወጣው በቃ የመጀመሪያው ስለሆነ ወይ ደግሞ እንደ ጆን ዳንኤል ውስጥ ላይ አሪፍ ሊሆኑ ይችላሉ እሱ አይደለም ላይቭን ፈርቶት ምናምን ሊሆን ይችላል እነ ጆን ዳንኤል ግን እንትን ብሏል አሁን ጆን ዳንኤል መቼስ እንደዚህ አይነት ፍቅር ላይፍ ብዙ አሳልፏል ለሱ አዲሱ አይደለም ምን ያህል ጊዜ አብረው ቆያሉ ብለታ የናየውም የፍቅር ታሪክ ብዙ ያሳለፈች ይመስለኛል ጃኒም አሳልፋለች ለነሱ አዲስ አይደል ግን ደግሞ አዶናይ ለሱ አዲስ ስለሆነ በቃ በጣም ደስታ ላይ ነው ነገሮች እንዳለ ለከህዝብ መደበቅ አይፈልግም እንዳለ ፊት ለፊት ነው የሚያደርገው ምናምን እና አይ ቲንክ እኔ አዶናይ እና ጃኒ ሞር በጣም ያምራሉ ሁለት ጆን ዳንኤል እንትና አዶናይ እና ጃኒ ከሁለቱ እነሱ ዋው አሁን ጆን ዳንኤል እና ጃኒ አብሮ ቢሆኑ አሁን ራሱ አብሮ ቢሆኑ ራሱ የበላጣ ልጅ ነው ውጪ ነው ይላል ግን አሁን ከናዩ ጋር ደግሞ ስታዩ ሪስፔክት አለው እኔ እንጃ ያቺን እንደ ጓደኛ ስለሚያያት ይሁን
ሜቢ አሁን ነው ቀስቀስ ያለች ሰዎች ማለት ነው ልጁን እንትን ልትይዙት ይችላል ኮንትሮል ልታደርጉት ይችላል ጆን ዳንኤል ልታረጋጉት ይችላልች እና መልክም ትበልጣታለች ያው የሚካድ አይደለም ዋው ናዩ ታምራለች መልክም በጣም እና በዛሬ ነበረን በዛሬ ቪዲዮ እስቲ እናንተ ማን ነው ለእናንተ አንደኛ ማን ነው የሚያምረው ብላችሁ መታስቡት እና ለእናንተ ማን ነው ኮሜንት ላይ ሲቀጥል ደግሞ እንዳያችሁት ነው ማስተር አብነትን ጽሩት አርጉለት በየሃይማኖታችሁ እናመሰግናለን እንወዳችኋለን እስቲ ይሄን ቪዲዮ ስንት ላይክ 500 በእውነት 500 ላይክ ያስፈልገዋል እና ሲቀጥል ሰብስክራይብ ማድረግ እንዳይረሳ ሼር ኮፒ ስለሚቻለው እንወዳችኋለን ሪአክት ነው ይመቻችሁ ባይ